ሰላም ቤተሰብ ሰላም ናችሁ? እንዴት ነው? አማን ነው? ተሰግኝ ምናምን ነገር ተጠባቂ ጨዋታዎች አሉ። ከነዛ መካከል ማንቸስተር ሲቲ ከዌስትሃም በሜዳው፣ አርሰናል ከኤቨርተን ከሜዳ ውጭ፣ ሌላኛው ቼልሲ ከኒውካስትል እንዲሁ ከሜዳ ውጭ የሚደረግ ጨዋታ ነው። ሊቨርፑልም እንደዚሁ ከቶተንሃም ጋር። ከዚህ ሁሉ ጨዋታ ትንሽ ተጠባቂ ጨዋታ አርሰናል ከኤቨርተን የሚደረገው ጨዋታ በጣም ጠንከር ያለ ጨዋታ ይመስለኛል ከሌሎች ሁሉ። ማለት አሁን የቼልሲ እና ኒውካስትልም ጠንከር ያለ ጨዋታ ነው። ነገር ግን ቼልሲ እና ኒውካስትል ማንም ቢያሸንፍ ያን ያህል ነው ብዬ ነው የማስበው። ያን ያህል ይጠብቃል ብዬ አልጠብቅም። ግን የአርሰናል ቀድሞ ሲቲ ከዌስትሃም ያደርጋል። እሱ ጨዋታ ሲቲ የነገውን ጨዋታ የሚያሸንፍ ከሆነ አርሰናል እስከሚጫወት ድረስ መሪነቱን ያረጋግጣል ማለት ነው። እንዲሁም አርሰናል ከኤቨርተን የሚያደርገው ጨዋታ እንዲህ ቀላል ነው ብሎ ማሰብ ከባድ ነው። ትንሽ ከበድ ያለ ጨዋታ ነው፣ ከሜዳ ውጭ ነው። አርሰናልም ይህን ጨዋታ በቀላሉ ይፈታል ብዬ አልጠብቅም። እንደሚያሸንፍ ነው ተስፋ ማድረግ፣ ያሸንፋል ብዬ እጠብቃለሁ። በተረፈ የሊቨርፑል ጨዋታም ከቶተንሃም ጋር ከሜዳ ውጭ እንዲሁ ቶተንሃም አንዳንድ የቶተንሃም አቋም ሁላችን እንደምናውቀው ነው። ምን ሊፈጠር እንደሚችል እኔ ያን ያህል አላውቅም። ቶተንሃም ያሸንፋል ብዬ አልጠብቅም። ያው የወቅታዊ አቋም ካልሆነ በስተቀር ሊቨርፑል በዚህ ጨዋታ እጅ ይሰጣል ብዬም አልጠብቅም። የኒውካስትል ከቼልሲ እሱ ከባድ ነው። ለቼልሲዎች ከበድ ያለ ጨዋታ ይመስለኛል። የኒውካስትሎች በሜዳቸው በጣም ይጠነክራሉ አንዳንዴ እና ያለው ነገር ይሄ ነው። እስኪ ቤተሰብ ሼር ኮፒ ጋር አድርጉ፣ ሀሳብ አስተያየት ስጡ። በተረፈ ነገ አርሰናል ትልቅ ጨዋታ ይጠብቀዋል ብዬ ነው የምጠብቀው። ትልቅ ጨዋታ አለበት ከሜዳ ውጭ እንደመሆኑ